ጧት ሁሌ 100 ብር ለቡና ብትወጡ፣ 200 ብር ደግሞ ለኬክ ለማኪያቶ ብላችሁ ብትወጡ፣ 300 ብር ደግሞ ማታ ለዝናና ብላችሁ ብትወጡ በአመት ስንት ብር እንደምትወጡ ታውቃላችሁ? 219,000 ብር በአመት ታወጣላችሁ። 219,000 ብር። አሁን ላይ በጣም ብዙ ሰዎች እየተቸገሩበት ያለው ነገር አንድ ብር ከተከፈላቸው በኋላ ወዲያው እየጠፋ ነው። ደብዘው የት እንደገባ አይታወቅም። ይገባል፣ ወዲያው ያልቃል። ምን እንዳደረጉበት እንኳን ሳያውቁ በጥቃቅን ነገር ብሩ ያልቃል። ይህም የሆነው በዋናነት አሁን ላይ በጣም ብዙ ሰዎች ልክ ብራቸው ከገባላቸው በኋላ እንዴት መጠቀም እንዳለባቸውና እንዴት ማኔጅ ማድረግ እንደሚችሉ ጭራሽ ስለማያውቁ ነው። ስለዚህ ዛሬ ልክ ብራችሁ እንደገባላችሁ ማኔጅ የምታደርጉበት 4 ነጥቦች እናያለን። ታዲያ እነዚህ 4 ነጥቦች በእርግጠኝነት የብር አጠቃቀማችሁ ላይ ለውጥ ያመጣል። ወደ ነጥቦቹ ስመጣ የመጀመሪያው የሚያስፈልጋችሁና የምትፈልጉትን ወይም የቅንጦት ነገሮችን መለየት። ቀላል ነገር ሊመስላችሁ ይችላል፣ ግን ከምታስቡት በላይ ለማይሆን ነገሮች የምታወጡት ብር በጣም ብዙ ነው። ለምሳሌ አንድ ነገር በቀላሉ ነው። ወረቀትና እስክሪብቶ ያዙና የምትፈልጓቸውን ነገሮች በቀኝ የሚያስፈልጋችሁን ነገሮች ደግሞ በግራ በኩል ጻፉና በሁለቱም ሴክሽኖች በወር ምን ያክል ብር እንደምትወጡ ደምሩት። እዚህ ጋር ስተውሉ የሚያስፈልጋችሁ ነገሮች ብለን የምንጽፋቸው ነገሮች በህይወት ሰርቫይቭ ለማድረግ ማለትም በዚህ ሰዓት በህይወት ለመቆየት ግዴታ የሚያስፈልጓችሁ ነገሮች ናቸው። ለምሳሌ አስቤዛ፣ የቤት ኪራይ፣ ትራንስፖርቴሽን እና የመሳሰሉት ነገሮች ማለት ነው። ከዛ ባለፈው አንድ ወር ውስጥ ያወጣችሁትን ወጪ ደምሯቸው። ታዲያ ጤናማ የሆነ የብር አጠቃቀም መንገድ እንዲኖራችሁ ለምሳሌ የ10,000 ብር ደሞዝተኛ ሰው ብንመለከት ከ10,000 ብሩ ላይ 40% ብቻ ነው ግዴታ ለሚያስፈልጋችሁ ነገር መውጣት ያለበት። እንደው ቢቻል ከዛም ቢቀንስ ቆንጆ ነው። እነዚህ እንግዲህ ፊክስድ የሆኑና የማይቀሩ ወራዊ ወጪዎቻችን ናቸው። ታዲያ ለምትፈልጉትና ቅንጦት ለሆኑ ነገሮች ከ10% በላይ ባይወጣ በጣም አሪፍ ነው። ለማይሆን ነገር የምትወጡት ወጪ ይጨምራል። ለሚያስፈልጋችሁ ነገር የምታስቀምጡት ብር ደግሞ በጣም እየቀነሰ ይመጣል ማለት ነው። ይሄ ወደ ሁለተኛው ነጥብ ይወስደናል። አሁን 50% ቀርቶናል። ሁለተኛ ለአደጋ ጊዜ የሚሆናችሁን ብር ማስቀመጥ። ከላይ የጠቀስናቸውን ወጪዎች ከጨረሳችሁ በኋላ ቀጣይ የሚመጣው ለአደጋ ጊዜ የሚያስፈልጋችሁን ብር ማስቀመጥ። ይህም በዋናነት የሚያስፈልገን ሰው ነንና ምን እንደሚፈጠር ወደፊት ምን እንደሚያጋጥመን አናውቅም። በዛን ጊዜ ያ ችግር ሲያጋጥመን ድንገት የሚመጡ ብዙ ወጪዎች አሉና እነሱን ከቨር ለማድረግ ሬዲ ሆነን መቀመጥ አለብን። ከሌሎች ቁጠባዎች በፊት መቅደም ያለበት ለዛ ነው። ታዲያ የምታስቀምጡት ብር ለኢመርጀንሲና ለአደጋ ጊዜ ብቻ ነው መሆን ያለበት። ሌላ የምትፈልጉት ነገር ለመግዛት ምናምን መሆን የለበትም። ታዲያ ይህም ለአደጋ ጊዜ የምታስቀምጡት ብር ቢሆን የሚመከረው ከ20 እስከ 25% ነው አጠቃላይ ከምታገኙት ብር ማለት ነው። ታዲያ ይህም ለአደጋ ጊዜ ወይም ለኢመርጀንሲ ብላችሁ የምታስቀምጡት ብር አሁን የምታገኙት የወር ገቢ የ2 ወይም የ3 ወር ያክል ቢቆጠብ ቆንጆ ነው። ሶስተኛው ነጥባችን ዕዳ ወይም ብድር ካለባችሁ ግዴታ ማቃለል አለባችሁ። በተለይ ደግሞ ወለድ ካለው። ይህም መሆን ያስፈለገበት ምክንያት አንድ ሰው ከፍ ወዳለ ቦታ ሄዳለሁ ብሎ ጉዞውን ከጀመረ በኋላ ወደኋላ የሚጎትተው ነገር መኖር የለበትም። ዕዳ ደግሞ ዋነኛው ወደኋላ የሚጎትተን ነገር ነው። በዛ ላይ ወለድ ያለባቸው ነገሮች ሲሆን አሁን ካለብን ዕዳ እየጨመረ ነው የሚሄደው። እሱን ማቃለል የሚያስፈልገው ለዛ ነው። እዚህ ጋር ማስተዋል ያለባችሁ ነገር ጥሩና መጥፎ የብድር አይነቶች አሉ። ጥሩ ብድሮች የምንላቸው እነዛን ብድሮች ወደኛ አምጥተናቸው ተጨማሪ ገቢ የምናገኝባቸው ከሆነ ጥሩ ብድሮች ናቸው። ግን ምንም አይነት ገቢ ማናገኝባቸው ዝም ብለን ለሆነ ጊዜ ማለፊያ የተበደርናቸው ብድሮች ከሆኑ እነሱን ግዴታ ከፍላችሁ መጨረስ አለባችሁ። ግን ምንም አይነት ብድር ከሌለባችሁ ቀጣይ ወደምንለው ነጥብ መሄድ እንችላለን። አራተኛ ነጥባችን ቁጠባው ወይም ሴቪንግ ነው። ከነዚህ ካላቸው ወጪዎች የተረፈ ብር ካለ ቀጥታ መሄድ ያለበት ወደ ቁጠባ ነው። ይሄ ቁጠባ እንደናንተ ዓላማ ይወሰናል። ነገ ቢዝነስ መጀመር እፈልጋለሁ ወይ የሆነ ነገር ላይ ኢንቨስት ማድረግ እፈልጋለሁ ካላችሁ ለሱ መጠቀም ትችላላችሁ። ወይም ራሳችሁ ለተሻለ ነገር በቂ ለማድረግ ከፈለጋችሁ፣ ትምህርት መማር ካለባችሁ፣ ስኪል ዴቨሎፕ ማድረግ ከፈለጋችሁ፣ ያንን ስራ ደግሞ ወይም ፓርታይም ጀምራችሁ ትልቅ ቦታ ያደርሰኛል ብላችሁ ያሰባችሁት ስራ ካለ እሱን ለመጀመር የሚያስፈልጉ ኢኩዊፕመንቶች መግዛት ካለባችሁ እሱን ብር መጠቀም ትችላላችሁ ማለት ነው። ቁጠባ ለዛ ነው የሚያስፈልገው። እዚህ ጋር ቅድም እንዳልኳችሁ ለኢመርጀንሲ ብላችሁ የምታስቀምጡት ብር አለ፣ ለወርሃዊ ግዴታ ወጪዎች ብላችሁ የምታስቀምጡት ብር አለ። ስለዚህ ከነሱ የተረፈውንና ብድር ከፍላችሁ የቀረውን ሴፍ ስታደርጉ ከብዙ ጭንቀቶች ነፃ ትሆናላችሁ። ምክንያቱም ብድር ቢመጣ የምትከፍሉት ብር አለ፣ የአደጋ ጊዜ ቢመጣ የምትከፍሉት ብር አለ፣ ለወራዊ መንቀሳቀሻችሁ ደግሞ ያስቀምጣችሁት ብሮች አሉ። ስለዚህ ከነዚህ የተረፈ ብር ስለሆነ የምትቆጥቡት አሪፍ የሆነ የኢንቨስትመንት ብር ይኖራችኋል ማለት ነው። ታዲያ እነዚህ ነጥቦች ከሞከራችሁ በኋላ እንዴት እንደሆነላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ማፕስ ኢንተርቴይንመንት